በምድራችን ላይ ከ200 በላይ የተለያዩ አይነት የቃሪያ አይነቶች አሉ። ቃሪያ በውስጡ ያለው ዋና ንጥረ ነገር ካፕሲን ይባላል። ይህ ንጥረ ነገር ለልብ ድካም፣ ለደም ግፊትና ለመተንፈሻ አካላችን ጤና በእጅጉ ጥቅም ይሰጣል። በተጨማሪም ቃሪያ የተለያዩ ቫይታሚኖችን በውስጡ ስለያዘ ቃሪያን ብትበሉ ብለን እንመክራለን። የቃሪያ ጥቅሞች ምንድን ናቸው? የመጀመሪያው ጉንፋን ወይንም ደግሞ ሳይነስን ይከላከላል። በተለምዶ ጉንፋን የያዘው ሰው ቃሪያ ይብላ ወይም ደግሞ የሚያቃጥል ነገር ይብላ ይባላል። ይህ ነገር ሳይንስ የሚደግፈዋል። ቃሪያ ውስጥ ያለው ካፕሲን አፍንጫ ውስጥ ያለው ሚውክስ ሜምብሬን ያነቃቀዋል። አፍንጫችን ውስጥ ያለውን የደም ዝውውር በማፋጠን ከአፍንጫችን የሚወጣውን ፈሳሽ እንዲቀጥን ያደርገዋል። ይህ ማለት ከጉንፋን ወይንም ደግሞ ሳይነስ በሽታ ቶሎ እንድንድንና እንድናገግም በእጅጉ ያገለግላል። ሁለተኛ፣ የበሽታ መከላከል አቅማችንን ያሳድጋል። ቃሪያ በውስጡ ከያዛቸው ቫይታሚኖች ዋነኛው ቫይታሚን ሲ ነው። ቫይታሚን ሲ ሰውነታችን ራሱን ከበሽታ እንዲከላከልና ጤነኛ ሆነን እንድንቆይ በእጅጉ ይረዳል። በተጨማሪም ቃሪያ ጸረ ባክቴሪያ የመሆን ባህሪ አለው። በዚህም ምክንያት በሰውነታችን ውስጥ በተለያየ ምክንያት የተፈጠሩ ፍሪ ራዲካል የሚባሉ ጎጂ ነገሮችንም በማጽዳት ይታወቃል። ሶስተኛ፣ ቃሪያ መብላት ያነቃቃል። ቃሪያ ውስጥ ያለው ካፕሲን የተባለ ንጥረ ነገር ሰውነታችን ኢንዶርፊን የተባለውን ሆርሞን እንዲያመነጭ ያደርገዋል። ይህ ሆርሞን ጥሩ ስሜት እንዲሰማንና ደስተኛ እንድንሆን ያደርጋል። አራተኛ፣ እይታችንን ያስተካክላል። ቃሪያ ቫይታሚን ኤ እና ሲ በውስጡ ይዟል። እነዚህ ቫይታሚኖች የአይናችንን ጤና ይጠብቃሉ። በተጨማሪም እንደ ሞራ ያሉ የአይን ችግሮችንም በመከላከል ይታወቃል። አምስተኛው፣ ቃሪያ ለፀጉራችንና ለጤናችን ይጠቅማል። ቃሪያ መብላት ቆዳችን ጤነኛና ጥሩ ወዘና ያለው እንዲሆን ያደርጋል። ቫይታሚን ሲ የተጎዱ የቆዳ ሴሎችን እንዲጠገኑና የቆዳችንን መሸብሸብ እንዲቀንስ ይረዳል። በተጨማሪም ቃሪያ በሰውነታችን ውስጥ የሚፈጠረው መቆጣትና እብጠቶችን ስለሚቀንስ ብጉርንም ይከላከላል። አምስተኛ፣ ቃሪ አንቲ ኢንፍላማቶሪ ነው። ሰውነታችን ውስጥ ከውስጥም ሆነ ከውጭ እብጠት ወይንም ደግሞ መቅላት ወይንም ደግሞ መቆጣት ይከሰታል። ይህ ኢንፍላሚኔሽን ይባላል። ቃሪያ በቫይታሚን ሲ የበለጸገ ስለሆነ ይህንን ችግር እንዳይከሰት ያደርጋል። ከተከሰተም ደግሞ ቶሎ እንዲድን ትልቅ ሚና ይጫወታል። ሌላው ስድስተኛው፣ ቁስል ቶሎ ያድናል። ቃሪያ ውስጥ ያለው ቫይታሚን ሲ በቆዳችን ላይ የሚፈጠሩ ቁስሎችን ቶሎ እንዲድኑ ያደርጋል። ቫይታሚን ሲ ቆዳችን የሚሰራበት ኮላጅን ቶሎ እንዲመረት ያደርጋል። ስለዚህ ቁስል ቶሎ ጠባሳው ሳይበዛ እንዲድን ያደርጋል ማለት ነው። ሌላው ሰባተኛው፣ ቃሪያ ለልብ ጤና እጅግ በጣም ይጠቅማል። ቃሪያ ካፕሲን ስላለው ለልባችን ጤና የተለያዩ ጥቅሞችን ይሰጣል። በደማችን ውስጥ ያለውን የኮሌስትሮል መጠን ያስተካክላል። በደም ቧንቧችን ውስጥ የተጠራቀመውን ኮሌስትሮል ይቀንሳል። በተጨማሪም በሰውነታችን ውስጥ ያለውን የደም እንቅስቃሴ ያሻሽላል። ይህም በልባችን ላይ ያለውን ጫና ይቀንሳል። ስምንተኛ፣ ቃሪያ በውስጡ ብዙ ካልሲየም ይዟል። ቃሪያ በውስጡ ብዙ ካልሲየም እና ቫይታሚን ኬ ስላለው ለአጥንትና ለጥርስ ጤና በእጅጉ ይጠቅማል። በአደጋ ጊዜ የሚደርሰውንም የደም መፍሰስ ይቀንሳል። ማሳሰቢያ፣ በአንድ ጊዜ ብዙ ቃሪያ መብላት የቆዳና የጨጓራ ችግር ሊያመጣ ይችላል። ቃሪያ በአንዳንድ ሰዎች ላይ የሆድ ቁርጠትና ተቅማጥ ሊያስከትል ስለሚችል ጥንቃቄ ማድረግ ያስፈልጋል። ስለዚህ ቃሪያን ብትጠቀሙ እነዚህን ሁሉ ታገኛላችሁ። መልካም ጊዜ። ይህን አካውንቴን ፎሎ ብታደርጉ በየጊዜው የተለያዩ የጤና መረጃዎችን ታገኛላችሁ። መልካም ምሽት።